አብርሃም ማስመሰልን ለምንድነው አሁንም የቀጠልክበት? እኛኮ እያንዳንዱን ነገር እያወቅን የሰራሃቸውን ስራዎች ጠቅላላ እያወቅን ነው ዝም ያልነ። ሌላው ደግሞ ትልቅ አሽቃባጭ መጥቷል። ዳኒ የሚባል አሽቃባጭ ማለት ነው። ምንም እንዳልተፈጠረ ምንም የተፈጠረው ነገር እንደማያውቅ አሁንም አክት ሊያደርግ እየሞከረብን ያለው። እኛ ሁሉንም ነገር እናውቃለን። መረጃው እጃችን ላይ አለ። ያ መረጃ ደግሞ ላሳያችሁ። ይሄን ቪዲዮ አይተን እንመለስ። አየሽ፣ እንደውም ከፕሮግራሙ በኋላ ወደ ጸጉር ቤት ሲሸኘኝ አንድ ሲዛወር የነበረ ቪዲዮ ነበር ቲክቶክ ላይ በድብቅ ሲቀረጸ መኪና ውስጥ አይተሽዋል? ኤርሚ እሷን ታያትለን ያውሪ አይተሽዋል? ያው 2 ቀን ነበር አንድ ላይ ነበር ነው። አንድ ቀንም ብቻ አይደለም። ሶ ባይፈልገው የዛኑ ቀን ፍቅር እንደዚህ ተፈጥሯል እንዴ ምናምን ብሎ መሄድ ይችል ነበር። እንግዲህ ቤተሰብ እንዳያችሁት ነው ቪዲዮ ላይ እንግዲህ እንደሰማችሁት ያንዳንዱን አሁን ቀድሞ የወጣው ቪዲዮ ነበር። አብርሃም እንግዲህ ፍቅርን ጸጉር ቤት ሲሸኛት የነበረው ቪዲዮ አለ። ያን ደግሞ በፈቃደኝነት እንዳደረገው እና የቆዩትም ለ2 ቀን እንደሆነ እያንዳንዱን ሚስጥር ፍቅር ይዛ ወጣለች ማለት ነው። ፍቅር አጋልጠዋለች። እዚህ ጋር እያንዳንዱን መረጃ ፍቅር አጋልጠዋለች። በቃ አንተ ስሸኛት ስትሰማት የነበረው ቪዲዮ አለ። ያው ሁላችሁም አይታችኋል። ያው እዚህ ጋር ማስገባት ብዙም አስፈላጊ ስላልሆነ ነው የምታውቁት ስለሆነ ማለት ነው። እዛ ጋር የፈለገውን ነገር ሲያርክ እና ያንዳንዱን ነገር አይታችኋል። ይሄን ደግሞ ያጋለጠችው ፍቅር ናት። አሁን አንተ እሷንም ልታሻት አትችልም። እንግዲህ ያንዳንዱ ነገር ጧት እየተነሳ አክት የምታደርገው ነገር ምናምን ሰልችቶናል። አብርሃም ሰልችቶናል። በጣም ነው ይደበረን። አሁን ምን አርጋችሁኝ ነው? ምን እያረጋችሁኝ ነው? ምናምን በቃ ማትልበት ቀን ይናፈቀን። እያንዳንዱ ነገር አውቀ በኢንቴንሽናሊ ካረክ በኋላ እንደ ጻል ልጅ በቃ ተገደህ እንዳረክ ነገር የምታስመስለውን ነገር ብታቆም ይሻላል ባዮች ነን እኛ። ብታቆም ይሻላል። ሌላ ደግሞ አሽቃባጭና ገረድ የሆንክ ልጅ ዳኒ የምትባል ማለት ዳኒ የምትባል ሰውዬ ምንድነው የምትፈልገው አንተ? ምንድነው የምትፈልገው? እዚህ ጋር መጣ ሩታን ተጠያቂ ልታረጋት ነው የምትፈልገው? ምን ማለት ነው? ሩታ ምን ያገባታል እዚህ ውስጥ? ሲንዘላዘኝ የነበረው እሷ ደግሞ እንደዚህም ካረገች ሀሹ አረገች። እንኳን አረገች። በቃ ትክክለኛ ማንነቱን አጋለጠች እንጂ ለህዝብ እሷ ምንም እዚህ ውስጥ ያደረገችው ነገር የለም። አሁን እዚህ ጋር እሱ የሰራውን ስህተት እሱ ያጠፋውን ጥፋት ከርነህ ማንን እዚህ ጋር ተጠያቂ ለማድረግ እያሰብክ ያለው? ሩታን ተጠያቂ። ሩታ በምን መልኩ ነው ተጠያቂ ልትሆን የምትችለው? እዚህ ጋር ደግሞ አንድ አመስግኜ ማላቀውና ዘላለም በቃ እሱ ላይ ትክክለኛ ነገር ሳላወራ የኖርኩት አንድ ፈረንጁ ማለት ነው። በጣም አድንቄያለሁ። ፈረንጁ የሰራው ስራ በጣም የሚደነቅ ስራ ነው። ድንቅ ስራ ነው የሰራው። ምክንያቱም ይሄን ስራ ካንተ አልጠብቅንም ነበር። እንደዚህ የሱን ብልግና ተከታትለ ለማጋለጥ መሞከረ በጣም የሚደነቅ ስራ ነው። በጣም የሚደነቅ ስራ ነው። ፈረንጁ እኔ እንደዚህ አይነት የጭንቅላት አለ ብዬ አላስብም ነበር። በቃ እዚህ ጋር ከሩታ ጋር ያለህን አብሮነት አጋርነት ማሳየት በጣም የሚደነቅ ስራ ነው። ምክንያቱም እኛ እያንዳንዱን ጊዜ እያንዳንዱ ሞመንት እየጠበቀን ነበር አብርሃም የሚጋለጥበትን። ያው አብርሃም ተጋልጧል በብዙ ነገር። በጣም ብዙ ስህተቶችን ሲሰራ ብዙ ጊዜ ይዘነዋል። ግን እንደዚህ አይነት ቆንጆ መረጃ በመስጠት በጣም ደስ ብሎናል። ደግሞ ማጋራትህ ማለት ነው። ማለት በጣም ብዙ መረጃዎች እንዳለ ያው ግልጽ ነው። በጣም ብዙ ፋይሎች አለ አንተ አብርሃም የሚሰራቸው በየጊዜው የሚሰራቸው ፋይሎች አሉ። ነገር ግን ይሄን መረጃ በትክክል ለህዝብ ማጋለጥህ በጣም ድንቅ ስራ ነው የሰራኸው። ፈረንጁ በጣም አሪፍ ነው። ሌላ ግን ዳኒ የምትባል ሰውዬ ማለት ነው ማሽቃበጥን ተው። እዚህ ጋር ማሽቃበጥን ተው። በሴቶች ህይወት እየተጫወተ ያለውን አብርሃምን የምትደገፍ ከሆነ አንተ ራሱ በሴት ልጅ ጥቃት ላይ ደስተኛ የሆንክ ሰው ነው ማለት ነው። ሴት ልጅ ስትጠቃ ደስ አይለኝም ምናምን ትላለህ። በተመሳሳይ መልኩ ደግሞ የሴቶችን ጥቃት ታበረታታለህ። ምን አይነት ሰው ነው? ምን አይነት ስብዕና ነው ያለ? ምን አይነት ጭንቅላት ነው ያለ አንተ? እዚህ ጋር እያልኩ ያለሁት ከአንድም ሁለት ሴቶች በስብዕናቸው ላይ ተጫውቷል እያልኩ ነው። በሴትነታቸው ላይ ተጫውቷል እያልኩ ነው። በእድሜያቸው ላይ ተጫውቷል እያልኩ ነው። ይሄን ሰውዬ መጣ ወንድሜ ብለህ እኔ ብቻ ነኝ የምረዳ። አብርሃም ደግሞ እዚህ ጋር በቃ እኔ አብርሃም እኮ አንተ ጉድ እኮ ማልቅ ነገር እኮ ነው። እኔ ቤተሰብ ባልተረዳኝ ሰዓት አንተ ነው የምትረዳኝ ምናምን። ገረድ ስለሆነ ነው ልትረዳ ይገባል። ገረድ አድርገዋል ኦልሬዲ። አንተ ዳኒን ይዘከዋል። ለዛ ነው እንጂ ምንም ዳኒ እኮ እነ ሩታን ተጠያቂ። ምን አይነት ድንቁርና ነው ያለ አንተ? እንዴት አይነት ደንቆሮ ሰው ብትሆን ነው ይሄን እንኳን መረዳት ይከብዳል? እንደዚህ አይነት ነገሮች መረዳት ያቅታል። በጣም ቢግ ሼም ባይዘ ዳኒ፣ በጣም ቢግ ሼም። በቃ አሳፋሪ ተግባር ነው ያረከው። አሳፋሪ ምንም እሷ እዚህ ውስጥ ሩታ የሚመለከታት ነገር የለም። ሩታ በወሰንሽው ውሳኔ ደግሞ በጣም ኮርተናል። በቃ ውሳኔሽን በጣም አድንቀናል። ከዚህ በኋላ አብርሃም
በአብርሃም ህይወት ምንም አይነት ጣልቃ ገብነት የላትም። ሩታ የራሷን ህይወት የምትጀምር ሴት ናት። ሽምግልና እያሰበ ነው። ሽምግልና እያሰብክ እንደሆነ ግልጽ ነው። ያው ለመመለስ ወልዳልኛለች፣ ብዙ ህይወት አሳልፈናል፣ እሷ እኔ ላይ አትጨክንም በሚል ተልካሻ ምክንያት ሽምግልና እያሰብክ እንደሆነ ሰምቻለሁ። ነገር ግን ሩታ ላንቺም ያለኝ መልእክት ይሄ ሰው ላንቺ ፈጽሞ አይሆንሽም። በቃ ፈጽሞ ለህይወትሽ የማይሆን ሰው ይሄ ነው። በቃ ይሄ ሹገር ዳዲ ነው። በየሄደበት ሴት ካገኘ በየሄደበት በቃ ሚተኛ አብራው የምተኛውን ሴት ካገኘ የማይለቅ አይነት ሰው ነው። ምንም ላንቺ የሚሆን ሰው አይደለም። ፈጽሞ ካንቺ ስብና ጋር የሚሄድ ሰው አይደለም። አንቺ ለራስሽ ክብር ያለሽ፣ ቤተሰብሽን ፕራዮሪቲሽን ቅድሚያ ለማመስጠት እንዳለብሽ የምታቂ፣ አጠገብሽ ያሉትን ሰዎች የምታከብሪያቸው አይነት ሰው ነሽ። ምንም አይነት ነገር ከዚህ ሰው ጋር የምትቀጥይበት ምንም ምክንያት የለም። በቃ አንተ ደግሞ አፍ አለኝ ብለህ አታውራ። እኔ አብርሃም ምን አይነት እኮ ደንቆሮ ሰው እንደሆንኩ ያወቅኩት አፍ አለኝ ብለህ ልታስተባብል፣ አንቺ ነሽ እኔ ላይ እንደዚህ ያረግሽው ብለህ ልታወራ ይቃጣሃል። አታፍ ሼም የሚባል ነውር የሚባል ነገር አለ። ነውር እኮ ነው ይሄ፣ በጣም ነውር እኮ ነው። የሰራኸው ስራ ነውር የሆነ ስራ ነው። ምክንያቱም ትዳር እያለ ትዳርን ወረድ ይፈታል። እዚህ ጋር ፍቅረኛ እያለ ፍቅረኛ ላይ ያማገጥኩ፣ ይሄ ደግሞ ፍጹም ከባህላችንም ከወጋችንም ከሰብአዊነትም የራቀ ነገር ነው የሰራኸው አንተ። ይህን ነገር አምነ መቀበል አለብህ። የሰራው ስራ በጣም ከባድ ስራ ነው። ለምንድን ነው አንተ መቀበል የከበደ? በጣም ከባድ ስራ ሰርተሃል። ፈጽሞ ማለት ነው ትክክል የማይሆን ስራ ነው የሰራኸው። ይሄን ሰርተህ ሳለ ይቅርታ እንግዲህ ማለት ያለ ነገር እኮ ነው። ማለት ይቅርታ ብትል ኖርማል ነገር ነው። የሰው ልጅ ያጠፋል፣ አውቆ ሊያጠፋም ይችላል። ነገር ግን ዞሮ ከይቅርታ የሚበልጥ ነገር የለም። ይቅርታ ካለ ይቅር ይደረግለታል። አብሮ መቀጠል አለመቀጠል የሷ ፈንታ ነው። ግን ይቅርታ ከጠየቀ እንግዲህ ያው ፈጣሪያችንም ይቅርታን አስተምሮናል። ችግር የለውም ይቅርታ። ነገር ግን አይነ ደረቅ አይንን በጨው አጥበህ መተህ እዚህ ጋር ያሰራችሁብኝና አላቅም። ሁሌ ነው እንደ አንተ ማታውቀው? ሁሌ ነው እንደ አንተ የምትጭበረበረው? ሁሌ ነው እንደ መድኃኒት የሚያደርጉብህ? አንተ ሕፃን ልጅ ነህ እንዴ? ይሄን ያህል እንደዚህ እያልክ የምታታልበት? አሁን እኛ ህፃናት አይደለንም። በቃ ህፃናት አይደለም። ሩታም አውቃለች። አንተ ከዚህ በኋላ የምትታለል አይነት ሰው አይደለህ። አትታለልም። ታውቃለህ፣ እያንዳንዱ ያረካትን ነገር ታውቃለህ። ጸጉር ቤት ወስዳት ሸኝታት ተዘጋጅተህ፣ ከዛ እሷም ተዘጋጅታ መታ የኔ ፍቅር የኔ ማር ሲለኝ ሁሉ ነበር እያለች እንደሰማችሁት ማለት ነው። ልነጠፍልሽ ምን ልሁንልሽ እያልካት እያንዳንዱ ነገር ካረክ በኋላ እራት ጋብዛት፣ እማቅበት ቤት አለ ብለህ ወስደህ የተለያየ ነገር የራስህ የምትፈልጋቸው እያንዳንዶቹ ነገር ካረክ በኋላ ምንም እንደማያውቅ ማስመሰል በጣም ሼም ነው። እያንዳንዱን ኤቭሪ ዲቴል ታውቃለህ። ራስን እነዚህ ነገሮች ያቀነባበርከው፣ ራስን እነዚህ ነገሮች የሰራኸው፣ በመጨረሻም ጉድ ተጋልጧል። ከቤተሰብ እንኳን ካንተ ጋር የቆመ አንድ ሰው የለም። አብርሃም ብቻህን ቀርተሃል። በመጨረሻም እውነት አሸንፋለች። እያንዳንዱ ሰው ሲተች የነበረው ሩታ ነበር። ሩታ ምንም እዚህ ውስጥ የሚከታት ነገር የለም። ምክንያቱም አብርሃም በገንዘቡ የተለያዩ ነገሮች ማድረግ የሚፈልግ ተራ ቦዘኔ ወጠጤ ነው እንጂ ትዳሩን የሚያከብር ወንድ ልጅ አይደለም። በቃ አንተ የወንድ ልጆችን በፍጹም አትወክልም። አንተ መውጣትህ ከሩታም ህይወት መውጣትህ በጣም ትክክል ነበር። ሩታ የሰራሽው ስራ በጣም ምርጥ ነው። ውሳኔሽን በጣም እናከብራለን። ከዚህ በኋላ ብቻሽን ነው መኖር ያለብሽ። ከዚህ ሰው ጋር ምንም መገናኘት የለብሽም። ፈጽሞ መገናኘት የለብሽም። አንቺ የራስሽ የሆነ የተከበረ ህይወት አለሽ፣ የራስሽ ላይፍ አለሽ፣ የራስሽ ነገር አለሽ። ስለዚህ ፈጽሞ መቅረጥሽ በጣም ትክክልና ተገቢ ነው። ሄርሜላ ምነግርሽም ነገር ፍቅር የምትይው ነገር ብታቆም ይሻላል። ይሄ ፈጽሞ ላንቺ ማይሆን ሰው ነው። ይሄን ነገር ሁሉ አይተሽ አንቺ ከአብርሃም ጋር ለመቀጠል ዝግጁ መሆንሽ በጣም አስገርሞኛል። በጣም ያልጠበኩት ነገር ደግሞ ያንቺ ነው። እንደዚህ አይነት ተልካሻ ባህሪ ያለው ሰው እንዲህ በቃ ከተለያዩ ሰዎች ጋር የሚወጣ ሰው ለህይወትሽም ጥሩ አይደለም፣ ለክብርሽም ጥሩ አይደለም። ሌላ በሽታም ይዞብሽ ይመጣልና እነዚህ ነገሮች አስተውለሽ ፈጽሞ ከዚህ ሰው መቆራረጥ ነው ያለብሽ ማለት ነው። እና ቤተሰቦች እየተፈጠረ ያለው ነገር ይሄ ነው። የዛሬ ቪዲዮ እንግዲህ ይህን ይመስላል። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ፣ ኮሜንት ሴክሽን ላይ ሐሳባችሁን ማስቀመጥ አይረሳ። ይመቻችሁ።